ታናሽ እህቷ ለመጀመሪያ ጊዜ በታላቅ እህቷ ቤት ለማደር መጣች። ነገር ግን ምሽቱ እንደወረደ ትራሷን ይዛ ወደ እህቷና ባሏ መኝታ ክፍል ሄደች። በልጅነቷ እንደታገተችና አሁንም በፍርሃት እንደምትኖር በማስመሰል ብቻዋን መተኛት እንደማትችል ተናገረች። ከዚያም የእህቷ ባል ከእሷ ጋር እንዲያድር እና እንዲያጽናናት ጠየቀች። ይህን የሰማችው እህቷ ግን አንድም ቃል አልተናገረችም። በዝምታ ብርድ ልብሷን አንስታ ከክፍሉ ለመውጣት ዞረች። ታናሽ እህቷም እቅዷ እንደተሳካ በማሰብ በድብቅ ፈገግ አለች። ነገር ግን ያልጠበቀችው ነገር ተከሰተ። እህቷ ከክፍሉ ሳትወጣ በድንገት ዞራ በስልኳ የቀጥታ ስርጭት ከፍታ በክፍሉ ውስጥ የሚፈጽሙትን ሁሉ መቅረጽ ጀመረች። እዚህ ላይ የታሪኩ እውነተኛ ሚስጥር ይገለጣል። ይህቺ ሴት በቤተሰቡ የተወለደች ልጅ አልነበረችም፣ የማደጎ ልጅ ነበረች። ከተወሰደችበት ቀን ጀምሮ የቤተሰቡ የጠፋችውን ታናሽ ልጅ ለመተካት ብቻ ነበር ያሳደጓት። ከብዙ ዓመታት በፊት ትክክለኛዋ ታናሽ ልጅ በሰው አዘዋዋሪዎች ታፍና ተወስዳ ነበረ። በቤተሰቡም የጠፋችውን ልጅ ለመርሳት ይህቺን ልጅ አሳደጓት። ነገር ግን ከብዙ ዓመታት በኋላ ታናሽ ልጃቸው በሕይወት መኖሯ ታውቆ ወደ ቤተሰቧ ተመለሰች። ያን ጊዜ ጀምሮ የማደጎ እናቷ ላሳደገቻት ልጅ ያላት ፍቅር ወዲያውኑ ወደ ጥላቻ ተለወጠ። የማደጎ እናቷ ልጅቷ ለኦቾሎኒ ከባድ አለርጂ እንዳለባት በደንብ እያወቀች ኦቾሎኒ የያዙ ጣፋጭ ምግቦችን በግድ አበላቻት። በዚያም ምክንያት ልጅቷ በከባድ የአለርጂ ምላሽ ተይዛ ሆስፒታል ገባች። ዶክተሮች ሕይወቷን ለማትረፍ እየተጣሩ ሳለ የማደጎ እናቷ ግን ሕክምናው እንዲቋረጥ ጫና ታደርግ ነበር። የበለጠ የሚያሳዝነው ደግሞ ባሏ ይህን ሁሉ እያየ ምንም ሳያደርግ በዝምታ መቆየቱ ነበረ። በመጨረሻ ልጅቷ ሕይወቷን አጣች። ነገር ግን ይህ የታሪኩ መጨረሻ አልነበረም። አይኖቿን እንደገና ስትከፍት ሁሉ ነገር ወደ ኋላ ተመልሶ ነበረ። ታናሽ እህቷ ለመጀመሪያ ጊዜ ወደ ቤቷ ለመምጣት የወሰነችበት ቀን ላይ ተመልሳ ነበረ። አሁን ግን የሚመጣውን ሁሉ ታውቃለች። ታናሽ እህቷ ባሏን ለመማረክ እንደምትሞክር በደንብ ታውቃለች። ስለዚህም በዚህ ጊዜ ማንም እንዲጎዳት አትፈቅድም። በቀድሞ ሕይወቷ ያሳለፈችው መከራ በቂ ነበረ። ስለዚህም በመጀመሪያው ምሽት ታናሽ እህቷ በትራስ ይዛ ወደ ክፍሏ በመምጣት ባሏ ከእሷ ጋር እንዲተኛ ትጠይቅ፣ እሷ ግን አስቀድማ ወጥመድ አዘጋጅታ ነበረ። በቀጥታ ስርጭት ፊት ታናሽ እህቷ የተደበቀ ፍላጎቷን ሙሉ በሙሉ አጋለጠች። እቅዷን በዚያው ምሽት ፈረሰ። በዚህ የተናደደችው ታናሽ እህት ወዲያውኑ ለአሳዳጊ እናቷ አቤቱታ አቀረበች። የማደጎ እናቷም አትጨነቂ፣ እሷ የአእምሮ ችግር አለባት፣ የማውቀው ዶክተር አለ፣ ለአመታት በኤሌክትሮሾክ ሕክምና ልናስገባት እንችላለን ብላ አረጋገጠች። ነገር ግን ይህንን ውይይት ሁሉ እሷ በድብቅ ሰምታ ነበረ። በማግስቱ ጠዋት የማደጎ እናቷ ዶክተሩን ወደ ቤት አመጣች። በውጭ ለሰዎች ልጄን ለማሳከም ነው ብላ ብትናገርም እውነተኛ ዓላማዋ ግን እሷን በሐሰት የአእምሮ ህመምተኛ አድርጋ በማስመዝገብ ለማስወገድ ነበረ። ነገር ግን ሴትየዋ ይህን ሁሉ አስቀድማ ገምታ ነበረ። ከእነሱ ምንም ርኅራኄ እንደማታገኝ ገብቷት ነበረ። ስለዚህም አስቀድማ ያዘጋጀውን የመቅጃ መሳሪያ አነሳች። የማደጎ እናቷና የታናሽ እህቷ የሐሰት እቅድ፣ ውሸትና ሴራ በሙሉ እንዲመዘገብ አደረገች እና ከዚያ በኋላ እውነታው ሙሉ በሙሉ ለሁሉም ሰው ሊገለጥ ተዘጋጀ።